አቤት መጣው። አቤት ጤና ይስጥልኝ። ጤና ይስጥልኝ። የሂሩት ምንተስኖት ቤት ነው? እና የበስንቱ ቅጣው ማለበል መኳን ትባላለሁ። ሺዝ ማይ ከዝን ያጎቷ ልጅ ነኝ አለች። እኔ በስንቱ ቅጣው እባላለሁ። አም ሄር ሃዝባንድ ሂሩት ነች። አሃ አንተ ገጣሚው ምን ልፈልግ ስመጣ ቤቴ ድረስ መጣ። ናግባ 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 ግባ ቁጭ በል አረፍ በል ሪላክስ አርግ። እንደ ቤትህ ይኸው ፊል አት ሆም። ኦኬ ጉድ። ያክስት ልጅ አጎት ልጅ እያላችሁ አይደል የምትጫወቱብን? መኳንንት ያጎቷ ልጅ ነኝ ነው ያልከው አይደለም? አዎ ያጎቷ ልጅ ነኝ። መኳንንት ኤም በጣም ላይ አትጓጉቻለሁ። አይ ሚስድ ሄር ሶ ማች። በጣም ናፍቃኛለች። ባለቤቷ እንደሆንኩ አውቃለሁ አይደለም? ያ እሱን እኮ ቅድም ነገርከኝ። እንዴት ያለኸው ደፋር ነህ! በል እንዴ ፊቴ ቁጭ ብሎ ሚስቴን ናፍቄያለሁ ይላል እንዴ? አይ ናፍቆትህን አስወጣልህ የለም። መኳንንት ምረጥ። ሁለቱም ጥሩ እቃዎች ናቸው፣ ግን ለምን ኤም ፎር መጥበሻ። ምንድን ነው የምሰማው? ወይኔ ማይክ፣ ወይኔ ማን ነው እንደዚህ ያደረገ? አላስተረፉትም እኮ። ወይ አሁን እስቲ አልኮል ፈልጉ፣ ቶሎ በሉ አልኮል ፈልጉ። ደበደቡት፣ ከዝኔ እንደበደቡት። አልኮል የት ነው ያደረኩት? አልኮል አይታል እንዴ? በስዬ አጋውን የሰጠሁት አንቺማ የድፍረትሽ ድፍረት ምን ያመጣል ብለሽ ቤቴ ድረስ ልከሽው ነበር። ስቀጣው አፍንጫውን ታባቱ። ያጎትሽ ልጅ የምር ያጎትሽ ልጅ ነው እንዴ? ምን ሆነሃል በስንቱ? ታዲያ ያጎት ልጅ ነው እንጂ ሌላ ምን ሊሆን ይችላል? ማን ነው ስሙ? ማይክ። እሱ አይደለም መኳንንት። እሱም እኛ ነን ማይክ የምንለው። እሱማ ስሙ መኳንንት ነው። ወይኔ ጉድ! ምን ሆነሃል በስንቱ? ምን ሆነሃል? አሳዘነኛ ሂሩቴ። የመሰለ ልጅ ታውቀዋለህ እንዴ አንተ? የታውቀዋለህ ሂሩቴ? እኔ ከነ መፈጠሩ ማላውቀው እኔ መሰለ ልጅ ስትል ከተገናኛችሁ ብዬ እኮ ነው። ምን አለ? የት አገኘዋለሁ ሂሩቴ? እኔ ሰው አላገኝ ታውቂኝ የለ እንዴ? በሽናንች ጎሽ አመጣሽ ሂሩቴ። አልኮ ጎሽ። አይዞ ማይክ፣ አይዞ። እሺ አይዞ የኔ ልጅ አይዞ። እኔን ገና የአገርህን መሬት እግርህ ከመርገጡ እንዲያደርጉ አባ ምን ሆናችሁ ነው? ማንን ነው? ያ ጥጋበኛ ባልሽ ይታል። ማን? በስንቱ ነው? አውጪው። ከደበቅሽበት አውጪው። ማን ነው? በስዬ ነው? አዎ በስንቱ። በስዬ ምን አድርጓችሁ ነው? አውጪው። ከደበቅሽበት እኮ ነው የምልሽ። ምንድን ነው የገንጀል በራታት ማንተ ምናምን እንዴ? አባዬ ምንድን ነው? ምንድን ነው? ምን ሆናችሁ ነው? ምን አደረጋችሁ? ማዬ ቆይ እንጂ አባዬ፣ እንዴ ለምንድን ነው ተረጋግታችሁ የሆናችሁትን ማትናገሩት? ባልሽ ጥጋብ ወጥሮት መኳንንትን የደበደበው እሱ ነው እንዴ? አዎ አንተ በስዬ ምንድን ነው የምታወሩት? የማይክ ደብዳቤ በስዬ ነው እያላችሁ ነው? አይገርምሽም? እሱም ሰው ሆኖ ምን ያንሰኛል? ውሸት ነው እንዴ? ምን ማስረጃ አላችሁ? ካሜራ ተነስታችሁ ነው እንዴ የምትናገሩት? እንዴ በስዬ ለምን ማይክን ይደበድበዋል? አባዬ እናንተ ደግሞ አንዳንድ ጊዜ ታበዙታላችሁ። አንድ ነገር ተፈጠረ በተባለ ቁጥር ዘላችሁ በስንቱ ላይ ማላካካችሁን ማቆም አለባችሁ። አሁን ሳልበዛም እንዴ? በምድር ላይ ያለ ጥፋት ሁሉ የኔ ነኝ እንዴ? እኔ ሁሉም ሰው እኔ ላይ የሚላክከው? እኔም እኮ ቤተሰብ አለኝ። ሩቅ ስለሆኑ ነው እንጂ ሁላችሁም በማህበር እየተደራጃችሁ። ዝም በላቸው በቃ። በስዬ እንዴ እና የደበደብ አልጠበስኩትም እኮ ሂሩቴ። ምንድን ነው? አይደለም በመጥበሻ ነው እንዴ? መለስ የምቾት ገላ ሆኖ አጋነነ እንጂ ብዙ አይደለም። እሺ አባዬ የፈለግከው ማድረግ ትችላለህ። የራስ ጉዳይ ነው። እኛ ምን ፈልገው እሱ ነው ካየደ ለዚህ ሁሉ ምክንያት ደግሞ አንቺ ነሽ። ደግሞ ነገሩን ወደ እኔ ያመጣኸው
ምን አለ ዛሬ እንኳን ጥፋትህን ብታምን። ስትጻጻፍ የነበረውን ደብዳቤ አግኝቼዋለሁ። የምን ደብዳቤ? የብልግና ደብዳቤ፣ የፍቅር ደብዳቤ። በስንቱ ምንድነው የምትቀባጥረው? ውሸትህን አቁም። አሁን እንኳን ጥፋትህን በሌላ ጥፋት ለመሸፈን አትሞክር። ኧረ አዎ ነው። አዎ ጥሩ። እናንተ ብቻ አይደላችሁም እሺ፣ ማስረጃ ያላችሁ። ይኸው ይሄ እሱ በግጥም ላንቺ የጻፈልሽ ደብዳቤ፣ ይሄ ደግሞ አንቺ ዳያሪ ነው ምናምን ብለሽ ዋሽተሽ ለሱ ልትልኪለት ያዘጋጀሽው ፖስት ካርድ። በስልክ ስታወሪ የነበረውንም ሰምቻለሁ። ናፍቀኸኛል እስካገኘህ ድረስ ቸኩያለሁ ምናምን ስትባባሉ የነበረው ትክጃለሽ። የት ነው በስልክ ሳወራ? መኝታ ቤት ማታ ትክጃለሽ። አልካድኩም። አዎ በስልክ ሳወራ ነበር፣ ግን ሳወራ የነበረው ልመጣ ነው ብሎኝ ስለነበር ከማይክ ጋር ነበር። ማይክ? አዎ እኮ እኔም የምትባልጊው ከሱ ጋር ነው ብዬ ነው የደበደብኩት። እና ደግሞ ከማይክ ጋር ካልሆነ ሌላ ሰው እንዳለ እርግጠኛ ነኝ። በስንቱ ከሌላ ሰው ጋር እየጠረጠርከኝ ነው? አሁን እንዴ አሁንም ቢሆን እኮ ሰውየው ማይክ አለመሆኑን እንጂ ሌላ ባለጌ ሰው እንዳለማ እርግጠኛ ነኝ። ያው ያገኘኋቸው ማስረጃዎች የሚያሳዩት ይሄንን ነው። ደብዳቤውን ፖስት ካርዱም የሚያሳዩት ሌላ የምትባልጊው ሰው እንዳለ ነው። አንተ ስለሰጠኝ እድለኛ ነኝ፣ እወድሃለሁ፣ አፈቅርሃለሁ፣ ረጅም ዕድሜ ምናምን ምናምን። አሁን ስለተደረሰብሽ መካዳችን በስንቱ። ስለዚህ ደብዳቤ ምንም የማውቀው ነገር የለም። ይሄን ፖስት ካርድ ግን ለአንተ ነው የጻፍኩት። ወይ ሲታወቅብሽ ነው እንዴ ለኔ የምታረጊው? የሌባ አይነ ደረቅ መልሶ ልብ ያድርቃሉ። በስንቱ ለአንተ ነው የጻፍኩት አልኩ። በደንብ አንብበዋል። ያዝን ካንበው ማኖን ማንበብ አልችልም እንዴ? አንብቤዋለሁ። አንብበው አልኩ። በስንቱ አንብበው። ስሙ የልጃችሁን ጉድ። ስላደረክልኝ ሁሉ አመሰግናለሁ። እንዳንተ አይነት ሰው ከጎኔ ስላለ እድለኛ ነኝ። ሁሌም እወድሃለሁ፣ አከብርሃለሁ፣ አፈቅርሃለሁ። ረጅም ዕድሜ ከሙሉ ጤና ጋር እመኝልሃለሁ። ያንተው ሂሩት። እና ታዲያ ይሄ ለእኔ እንደጻፍሽው ምን ያረጋግጣል? ከጀርባ አንብበው። ምን ጀርባ አለው? ግለጥና አንብበው። በስንቱ ግለጠው። እሱ ግለጠው። ቀጥሎ ያለውን ግለጠው። እሱን ግለጥና አንብበው። አንብበው። ጮክ ብለህ አንብበው። ለውድ ባለቤቴ ለበስንቱ። ድምፅህን ከፍ አድርገህ አንብበው። ለውድ ባለቤቴ ለበስንቱ ይላል። ዲያሪ ነው ያልኩ ሰርፕራይዝ ላደርግ ስለፈለግኩ ነው። ሰሞኑን እኔ ስራ እየወጣው ስለነበር ልጁን በሚያስላገስከኝ ላመሰግንህ ነበር። አሁንስ እርግጠኛ ሆንክ ወይስ ሌላ ማስረጃ ትፈልጋለህ? አሁንም እኮ አላመለጥቻለሁ። ማን አላጠፋህም አለህ? ከዚህ ሁሉ ለማን ገላግለው? እሱ ካልሞተ ማጥፋቱን አያቆምም። ቆይ አባዬ ተረጋጋ። በቃ እማዬ እናንተ ወደ ቤት ሂዱ። ማይክን ብቻውን ጥላችሁት አይደል የመጣችሁት? ግዴ ለምን እናንተ ሂዱ። ማጥሪያምብኝ ነገሮች ላይ በግልጽ አለመነጋገር ውጤቱ ይሄ ነው። እና የነባን ጥሩ ያልሆነ ምክር መስማት መጨረሻው ጥፋት ነው። ከዚህ በኋላ ግን እኔና በስዬ ችግሮቻችንን ተነጋግረን በጋራ ለመፍታት ተስማምተናል። አንዳችን ስንናገር ሌላችን በትኩረት አዳምጠን ሰምተን ችግሮቻችንን በጋራ ለመፍታት ተነጋግረናል። አይደል እንዴ በስዬ? ኧረ በፍጹም አይሆንም። እንዴት ይሆናል? ምኑ ነው የማይሆነው? ምኑ ነው? ልክ ነው። አሁን ሂሩት ያለችው በጣም ትክክል ነው። እኔ ሙሉ በሙሉ እስማማለሁ። አልሰማኝም። ማይክ እንዴት? አይ አልመታህም። አልመታህም እንዴ? ምን ሆነሃል? ሌላ ስራ የለኝም እንዴ? ተቀጠቅጥ ነው እንዴ? ሙሉ ልጠይቅህ የመጣሁት ይኸውልህ። በርታ በል። ምን ሆነሃል? በርታ በል። አልመታህም አልኩህ። አልመታህም። ያጠጣህ ነው። ምን ሆነህ ነው እንዴ? ስራ የሌለኝ ሰው ነው።
ጋሼ ምን አጠፋው? እንደቆለፍኩት ከፈትኩት።